ቅድስት ብርሃን ለምን የህዝብ መነጋገሪያ ሆነች? ሰላም የቻናላችን ቤተሰቦች እንዴት ሰነበታችሁ? ይህ አቤ ስታር ዩቲዩብ ቻናል ነው። ቅድስት ብርሃን የተባለችው ግለሰብ የዛሬ ዝናዋን ከማግኘቷ በፊት የአገው አካባቢ ተወላጅ ልጅ እንደሆነች ይታወቃል። እዚህ አካባቢ ስትኖር እንግዲህ አንድ የህፃናት ሐኪም አግብታ እሷም ትምህርቷን እየተከታተለች እንደነበረ ይነገርላታል። ታዲያ ከዕለታት በአንድ ቀን በአገው ማህበረሰብ ዘንድ በየዓመቱ የሚከበር ትልቅ ማህበራዊ በዓል አለ፣ የአገው ፈረሰኞች በዓል የሚባል። ይህንን በዓል ለማክበር እንግዲህ ቅድስት ወደ አደባባይ በምትወጣበት ጊዜ ዮሐንስ ላቀው የተባለ አንዱ ፎቶግራፈር አጋጣሚ ፎቶ ያነሳትና ወደ ሶሻል ሚዲያ ይለቀዋል ይህን ፎቶዋን። ታዲያ ከዚህ ዕለት ጀምሮ እንግዲህ የቅድስት ብርሃን ጉዳይ መነጋገሪያ እየሆነ መጥቷል። ብዙዎች በውበቷ ተደንቀዋል፣ ተገርመዋል። በተለይም የባህር ዳር ዩኒቨርሲቲ መምህሩ ለጤናህ እጅጉ ወይም ዶክተር ለጤናህ እጅጉ ዋለ የዚችን ልጅ ጉዳይ በደንብ መነጋገሪያ ያደረገውና ወደ ማህበራዊ አጀንዳነት ቀይሮትም እንደነበር የምናስታውሰው ጉዳይ ነው። ከዚህ በመቀጠል እንግዲህ ቅድስት ብርሃን ዝናዋ በደንብ ስለናኘ ሰይፉ ራሱ አጀንዳ አድርጎ ሰይፉ ኦን ኢቢኤስ ላይ እንግዳ አድርጎ ጋብዟት እንደነበረ እናስታውሳለን። የአገው ማህበረሰብ የአገውን ባህል ወግ ለማህበረሰቡ ታስታውቅልናለች፣ ማስታወቂያ ትሰራልናለች ብለው አምባሳደርም አድርገዋት እንደነበር እናስታውሳለን። ከተወሰነ ጊዜ በኋላ ግን የቅድስት ብርሃን አካሄድ መስመር እንደሳተ አግባብነት የሌለው መንገድ እየተከተለች እንደሆነ ብዙዎች ሲተቿት ተመልክተናል። ለዚህም ማስረጃ እንግዲህ ብዙዎች ከተለያዩ ወንዶች ጋር የተነሳቻቸውን ፎቶዎች እንደ አባሪ በማድረግ ወደ ሶሻል ሚዲያ እያመጡ ሲተቿት ተመልክተናል። ሰሞኑንም እንግዲህ ከአንድ ትልቅ ባለሀብት ወንድም ጋር አንሶላ እንደተጋፈፈች የሚያሳይ ፎቶ በቲክቶክ መንደር ተለቆ ብዙዎች ሲያንሸራሽሩት ነበረ። በመሆኑም እንግዲህ ቅድስት ብርሃን የአገው ማህበረሰብ የሰጠሽ ትልቅ አደራ አለ፣ ባህላችንን፣ ወጋችንን፣ አካባቢያችንን ታስተዋውቂልናለሽ ብሎ ነው እንግዲህ በአምባሳደርነት ሰይሞ የላከሽ። ካልሆነ ደግሞ የተሰጠሽን ኃላፊ ይህ ለኔ አይመጥንም ብለሽ ኃላፊነቱን ለማህበረሰቡ መልሰሽ ማስረከብ ይጠበቅብሻል ብዬ አስባለሁ። እንደዚህ አይነት ተፈጥሮ ያደለሽን ቁንጅናና ውበት ለመልካም ነገር ነው መዋል ያለብሽ እንጂ እንዲህ በወረደ በየአልጋ ቤቱ ከክል ጋር ተኛች፣ ዛሬ ከክል ጋር ወደቀች እየተባለ ስምሽ በዚህ ደረጃ መጠራት አለበት ብዬ አላስብም። የሚናፈሱ ወሬዎች መነሻቸው ትክክለኛም ይሁን አይሁን አንቺ ወጣሽ ትክክል ነው ትክክል አይደለም የሚለውን ማስተባበያ መስጠት ካንቺ ይጠበቅብሻል። እንደዚህ አይነት አካሄዶች ምናልባት የሆነ ጊዜ ሊጠቅሙ ይችላሉ። ማህበረሰብ ግን አንቅሮ ከተፋ ተጎጂ የምትሆኚው ራስሽ ነሽ። ብታስቢበት መልካም ነው የሚል ወንድማዊ ምክሬን መለገስ እፈልጋለሁ። እናንተም ስለምትከታተሉኝ ከልብ አድርጌ አመሰግናችኋለሁ። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።